ዓመቱ የ943 ነው። ዓለም በሁለተኛው የዓለም ጦርነት እሳት ውስጥ እየነደደች ነበር። አሜሪካ በባህር ላይ ያለውን የበላይነት ለመያዝ አንድ እብድ የሚመስል ሐሳብን አቀረበች። እንዲህም የሚል ነበር፣ መርከቦቻችንን ለጠላት ራዳር ብቻ ሳይሆን ለሰው ዓይንም የማይታዩ ብናደርጋቸውስ የሚል ነበር። ይህንን ተልዕኮ ለመፈጸም ታላላቅ የታሪክ ተመራማሪዎችም ተጠሩ። አልበርት አንስታይንና ኒኮላ ተስላም ከጀርባው እንዳሉበትም ይነገራል። ሙከራው የተካሄደው ዩኤስኤስ ኤልድሪጅ በተባለ ግዙፍ የጦር መርከብ ላይ ነበር። ቴክኖሎጂው ዩኒፋይድ ፊልድ ቲዎሪ በሚባለው የአንስታይን ምስጢራዊ ቀመር ላይ የተመሠረተ ነበር። ግቡ መርከቧን በኃይለኛ የኤሌክትሮማግኔቲክ መስክ ስቦ የብርሃን ጨረርን በማንጠፍና መርከቧን ከእይታ መሰወር ነበር። ጥቅምት 28 ቀን 1943 ሙከራው ተጀመረ። ነገር ግን ሳይንቲስቶቹ የከፈቱት በር መልሰው ሊዘጉት የማይችሉት የገሃነም ደጅ ነበር። ቁልፉንም ተጫኑ። በመርከቧ ዙሪያም ግዙፍ የኤሌክትሪክ ኃይል ተለቀቀ። በድንገት አንድ እንግዳ የሆነ ሰማያዊ ጭጋግ መርከቧን ከበባት። በባህር ዳርቻ ላይ የነበሩ ምስክሮችም ዓይናቸውን ማመን አቃታቸው። ግዙፏ መርከብ ቀስ በቀስ እየደበዘዘች ሄደችና ዱካዋ ጠፋ። በራዳር ላይ ብቻ ሳይሆን በዓይን ከሚታየው ዓለም ላይም ጭምር ተነነች። መርከቧ የት ሄደች? በዚያች ቅጽበት መርከቧ ከፊላዴልፊያ 600 ኪሎ ሜትር ርቃ በምትገኘው ኖርፎልክ ቨርጂኒያ ውስጥ ለጥቂት ሰከንዶች ታይታለች። ይህ ማለት መርከቧ አልተሰወረችም ነበር፣ ይልቁንም በጊዜና በቦታ ተጉዛ ነበር። ነገር ግን ከጥቂት ደቂቃዎች በኋላ መርከቧ ወደ ፊላዴልፊያ ስትመለስ የተፈጠረው ነገር ሳይንቲስቶቹ እስከ ሕይወታቸው ፍጻሜ ድረስ የሚያሳድድ አስፈሪ ትርኢት ነበር። መርከቧ ተመልሳ ስትመጣ በውስጡ የነበሩ ወታደሮች የደረሰባቸው ነገር በቃላት አይገለጽም። አንዳንዶቹ ወታደሮች በሕይወት ቢኖሩም አእምሯቸው ሙሉ በሙሉ ተናግቷል። ሌሎቹ ደግሞ እጅግ በሚያስደነግጥ ሁኔታ ሰውነታቸው ከመርከቡ ብረት ጋር ተቀላቅሏል። እጅ በብረት ውስጥ፣ እግር በወለል ላይ፣ ደረስ ደግሞ ከግድግዳ ጋር ተዋህዶ ተገኝቷል። መርከቧ በጊዜ ውስጥ ተጉዛ ስትመለስ የሰውነታቸው አተሞች ከመሬቱ ብረት ጋር ተሳክረዋል። አንዳንዶቹ ወታደሮች ደግሞ ልክ እንደ ሻማ በእሳት ውስጥ እየነደዱ ነበር። ምንም አይነት እሳት ሳይኖር ሰውነታቸው ከውስጥ ወደ ውጭ ነድ ነበር። ይህ ሙከራ ወዲያውኑ እንዲቆም ተደረገ። መንግስትም ሰነዶቹን በሙሉ አቃጥሎ ዩኤስኤስ ኤልድሪጅ መቼም ፊላዴልፊያ አልነበረችም የሚል የውሸት መግለጫንም አወጣ። ይህ ታሪክ ለዓመታት በሚስጥር ተቀብሮ ቆይቶ የነበረ ቢሆንም ነገር ግን በ1955 ዓ.ም ካርሎስ አለንዴ የተባለ አንድ ሰው ለታዋቂው ዩፎ መርማሪ ሞሪስ ጄሰፕ ደብዳቤ መጻፍ ጀመረ። አለንዴ በወቅቱ በፊላዴልፊያ ወደብ ላይ በሌላ መርከብ ላይ ሆኖ ሙከራውን በዓይኑ እንዳየ ተናገረ። መርከቧ ስትጠፋና ስትመለስ ወታደሮቹ በብረት ውስጥ ሲቀልጡ በዝርዝር ገለጸ። የሚገርመው ነገር ግን መርማሪው ሞሪስ ጄሰፕ ይህንን ምስጢር በጥልቀት መመርመር ሲጀምር በድንገት በመኪናው ውስጥ ሞቶ ተገኘ። ፖሊስ ራሱን አጠፋ ቢልም ብዙዎች ግን መንግስት ዝም አሰኘው ብለውም ያምናሉ። እውነቱ እንዲወጣ የማይፈልጉም አንዳንድ አካላትም ነበሩ። ታዲያ ይህ እንዴት ሊሆን ቻለ? ሳይንቲስቶች እንደሚሉት ኃይለኛ የኤሌክትሮማግኔቲክ መስክ በቦታና በጊዜ መካከል ጉድጓድ ሊፈጠር ይችላል። መርከቧ በዚያ ጉድጓዱ ስታልፍ ወደ ሌላ ልኬት ውስጥ ገባች። ይህ ሙከራ በ1980ዎቹ ሞንታውክ ፕሮጀክት ተብሎ በድጋሚ እንደተሞከረም ይነገራል። ዓላማው የሰውን አእምሮ መቆጣጠርና የጊዜ መጓጓዣን ማሳካት ነበር። የፊላዴልፊያ ሙከራ ሰለባ የሆኑ ወታደሮች ዛሬም ድረስ በሆስፒታሎች ውስጥ በሚስጥር ተቆልፎባቸው ይገኛሉም ይባላል።
አካላቸው እዚህ ቢሆንም አእምሯቸው ግን አሁንም በዚያ ሰማያዊ ጭጋግ ውስጥ እንደጠፋ ነው። የፊላዴልፊያ ሙከራ እውነት ነው ወይስ ተረት? መንግሥት ፈጽሞ አልተካሄድም ይላል። ነገር ግን ምስክሮቹ፣ የጠፉ ሰነዶችና ያልተገለጹት ሞቶች ሌላ ታሪክን ይናገራሉ። የሰው ልጅ ከአቅሙ በላይ ያለውን ተፈጥሮ ለመቆጣጠር ሲሞክር ዋጋው የሰው ሕይወት ነው። ዛሬም ቢሆን በሚስጥራዊ ወታደራዊ ካምፖች ውስጥ ከኛ እውቀት በላይ የሆኑ ሙከራዎችን እየተካሄዱ ሊሆን ይችላል። የመጨረሻው ጥያቄ ለእናንተ ነው። መንግሥት ይህንን ሙከራ ለምን ደበቀው? የጦር መሳሪያ ለማድረግ ወይስ የሰው ልጅ ሊሸከመው የማይችለው እውነት ስለሆነ? አስተያየታችሁንና ኮሜንታችሁን በኮሜንት መስጫ ሳጥን ውስጥ አስቀምጡልን። ይህን አስደናቂ እውነተኛ ታሪክ እየሰማችሁና ከኛ ጋርም ስለቆያችሁ እናመሰግናለን። እንደነዚህ አይነት በእውነታ ላይ የተመሰረቱ ታሪኮችን ስናቀርብ ለእናንተ እንዲደርሳችሁ ላይክና ሰብስክራይብ በማድረግ የስፔሻል ሚዲያ ቤተሰብ ይሁኑ። በቀጣይ በሌላ ምስጢራዊና አስደናቂ ታሪኮችን እስከምንገናኝ ቸርን ሰንብት።